ዛሬ እንግዲህ ዘ ፐርፌክት ቦል የሚል አንድ ሾርት ፊልም ወጥቷል። እሱን ፊልም አብረን ሪአክት እናደርግበታለን ማለት ነው። ጉዞ ፊልምስ ማለት ካላወቃችኋቸው ከዚህ በፊት ልጄስ የሚለውን ድራማ የሰሩት ናቸው። ምናልባት ካላወቃችኋቸው ማለት ነው። ባቡር ጣቢያ ላይ ነው ማስቲካ እየሸጠ ያለው። Mastika. What happened? Anastasia, what happened? Steve. Kas kapay. Sözme dostum sadece düz bir kafay. Sözme dostum sadece düz bir kafay. Kafay. 366 ብር ነው ያላት። ያው ሀያ ብር ማስቲካ ስጠኝ። ማስቲካ ወለጣ ነው 346 ብር ክፈይ። ካቀልድ ምንድን ነው የምቀልደው? ጊዜ የለኝም። ካሜራዬን መልስልኝ። ያ ብር ግን 346 ብር ይቀርብሻል። ክፈይ። ጊዜ የለኝም። እንዴ 366 ብርን በጣም ፈልጎታል ማለት ነው። 20 ብር ላሰጠው ከዛ ላይ ቀንሶ ነው 346 ብር ይቀርብሻል እያላት ያለ። እባክህ ካሜራዬን መልስልኝ። ለምን አነሳሽ? ልሰጥ እንኳን ብፈልግ ምንም አልችልም። እባክህ መልስልኝ። ፎቶ እንደምትሸጥ ያላቅም መሰልኩሽ፣ ጅል መሰልኩሽ፣ ሳም መሰልኩሽ። እንዴ በቃ እኔ ምንም የለኝማ። እንዳለ ባቡሩ ላይ አንተ ካሜራዬን ስጠኝ። ምን አይነት እንዴ ይዞባት አልሄድም። እሺ ቀስ እሺ ብሩን ይዤ እመጣለሁ። እሺ ካሜራዬ ቀስ ብለህ ስጠኝ። ጅል መሰልኩሽ፣ ፋራ አረግሽኝ፣ ጅል አረግሽኝ። ወይ አብረህና ባቡር አያስገቡኝማ። ታዲያ እኔ ምን ላድርግ? ብሩን ክፈይ፣ እሰጥሻለሁ። ኦኬ አጠፋለሁ። እያየኸኝ አሁን አጠፋለሁ። እንዳታጠፊ፣ ብሩን ክፈይ። እናትህ አንተ ልጅ ባቡር እኮ ያመልክ። እንደተረዳሁት ግን ፎቶን አይደለም በጣም ብሩን ነው የፈለገው። ከፎቶ ምንም ጉዳይ ያለው አይመስልም። የሆነ ሰበብ ነገር ነው እየፈለገ ያለው ብሩን ለማግኘት ማለት ነው። ኧረ በስመ አብ አስመለጣት ባቡር። ምንድን ነው ለምወዳት ልጄ እሺ አለላ። አሁንም ተስማምተው ነው ቁጭ ያሉት ወይስ? አመሰግናለሁ። እድለኛ ነሽ፣ እቃሽ ተገኝቷል። ነገ በዚህ ሰዓት ባቡር ስለሚገባ መተሽ መውሰድ ትችያለሽ። እቃዋን ሁላ ባቡር ውስጥ አድርጋ ነው በቃ ድንገት እያነሳችው ይዞባት ሄዱ። ነኝ ባጃጅ ውጪ ያለ አልፈልግም። ተወኝ። ነኝ ጃት ድረቂ አልፈልግም።
በየመሀሉ ደግሞ ፈገግ የሚላት ነገር አለች ልጅ። ስለ ኳስ ታውቂያለሽ? ብዙ ሰው ስለ ኳስ አያውቅም። እኔ ብቻ ነው የማውቀው። መጀመሪያ ላይ በቁጥራቸው አንድ ቁጥር እቺ ነው የምታክለው፣ ሁለት ቁጥር እቺ ነው የምታክለው፣ ሶስት ቁጥር እቺ፣ አራት ቁጥር እቺ፣ አምስት ቁጥር ግን እባክህ ተወኝ። እናቴ ብትሰማ አትለቀኝም ነበረ። የኔ ኃላፊነት ነሽ። ምንም ኃላፊነት የለብህም። እሺ በቃ ተወኝ። የኔ ኃላፊነት ነሽ? ምን አይነቱ ልጅ ነው? ልጅ በአንድ ቁጥር ኳስ እጫወታለሁ፣ ግን አሁን 5 ቁጥር ብቻ እንዳይመስልሽ፣ ንፋሱን በጣም ወሳኝ ነው። 5 ቁጥር በጣም ካልተነፋ 3 ቁጥር፣ በጣም ከተነፋ ደግሞ እሺ። ስለ ኳስ ቀለም ታውቂያለሽ? እንሂድ። እሺ በቃ ግን ዝም በል። አልፈታለ። ዝም የምትል ከሆነ ዝም ትላለህ። አንቺ ስለ ኳስ ታውቂያለሽ? 5 ቁጥር ታውቂያለሽ? ስለ ኳስ ወዴት ነው? ንግድ ባንክ። ስለ ኳስ ቀለም ታውቂያለሽ? ድሬ ባይዘው አንዴ ሄጃለሁና ከሌላችሁ ሰዎች ሂዱ። ካሜራዋ ብቻ ነው የቀረው። ልጅቷ እቋዛ ከሆነ እንዴት ባንክ ልትሄድ ቻለች የሚል ጥያቄ አሁን ሰው ሊያነሳ ይችላል። እንጂ ፀሐዩ በጣም ከባድ ነው። ፌንት እንዳትነቂ እንጂ። የድሬዳዋ ፀሐይ እውነት ነው። ፌንት ብቻ አይደለም የሚያስነቅለው። የባጃጅና የጁዙን ጥናት የስለሆነ አትታለኝ። ግን 346 ብር እንዳለብሽ ቁጣሪ። ዝርዝር ከሌለች ላውጣ። እባክህ አትልፋ። መታወቂያም እኮ የለኝም እድሜ ላንተ። አልወጣችም ብር ብለን ያዘው። በቃ የእኛ ቤት ታሪያለሽ። ግን 346 ብር አለብሽ። አሁን 9ኛው ነው ይሄን 346 ብር ሲደጋግመው ማለት ነው። ይሄ 346 ሁሉ ምንድን ነው? 346 ነይ ላሳይሽ። ነይ ላሳይሽ። እሺ ወረ ጁሲ እንዴ 346 ብር ጨምሬ ኳሱን ገዝቼ የዓለሙ ምርጥ እዚህ ሜዳ ላይ ታገኛለሽ። ኳስ የዝም ብሎ አይደለም፣ የዓለሙ ምርጥ እና የዓለም አንደኛ ኳስ እዚህ ናት። አዎ ላሳይሽ። አብሶ ሱቅ አለ። አማር እንዴት ነህ? 5 ቁጥሯን ኳስ እህቴ ደህና ነሽ? ሰላም። ስንት ቀራ? 346 ብር። በቃ እንደዚህ ተንጠልጥሎ ይጠብቃል። አይሸጥም። 346 ብር። በቃ እንደዚህ ተንጠልጥሎ ይጠብቃል። አይሸጥም እንዴ? አይሸጥም። አለቃ ይገለኛል። እስካሁን ድረስ እንግዲህ እንደተረዳሁት ይሄን ኳስ ለመግዛት በጣም እያጠራቀመ ነው ያለውና ሰውየውም ሲጠይቀው እንግዲህ እንዳያችሁት 346 ብር ነው የቀረኝ ብሏል። ግን እዛ ባቡር ጣቢያው ላይ አንድ ማስቲካ ሸጦ ነበረ።
ልክ ገና እንደጀመረ አይ ቲንክ ሰዎች ጠይቀው ነበር ስንት ነው ምናምን እያለ እሷን ቢጨምራት ደግሞ 40 ብር ነበረ የሚቀነሰው 326 ብር ይቀረው ነበር ብዬ አስባለሁ። ግን እያጠራቀመ ነው እቺ ኳስ ለመግዛት ማለት ነው። አውዙ ቢላ ምግብ ረዋሻል አውዙ ቢላ ሆዷ ሲጫላ ስለደነገጠው ምግብ ረዋሻል ነይም በላይ አክስቴ ቤት ድንቻ ድሬው ባይዘው ድንች ነው። በቃ ድንች በጣም ባህላዊ ምግብ ነው። እዛ ያበደ ድንች ነው ያለው። 4 ቁጥር ኳስ መግዛት ከፈለኩት አያቃተኝ፣ ግን 5 ቁጥር ወዳለሁ። አቡሼ ሱቅ ያለው 5 ቁጥር ምንድን ነው የሚያክለው? እንዲህ እንዲህ ነው። ለምን ግን 4 ቁጥር ኳስ አገዛው? ኳስ አይደል ካልተሙት 5 ቁጥር ነው እኔ የምፈልገው። አቡሼ ሱቅ ያለው ለምን 5 ቁጥር ፈልጌ ነው። የሆነማ ምክንያት አለው ይሄን ኳስ የፈለገበት። ለምንድን ነው አንቺ ወፎቹን ብቻ የምታነሺ ፎቶ? እሷም የሆነ ምክንያት አላት። ይህ ቦታ ድሬ ያላችሁ ሰዎች ምን እንደሚባል እስቲ ኮሜንት ላይ ነገሩኝ፣ እኔ አውቀዋለሁ። ፕሪንዶ ነው ማለት ነው ከልጅ ጋር ፎቶ የምታነሺ? ሰው ፎቶ አላነሳማ። የወፎች ፎቶግራፈር እኮ ነኝ። ይሄን አነሳሽው ፎቶ? የወፎች ፎቶግራፈር ነኝ። ሰው ፎቶ አላነሳማ። የወፎች ፎቶግራፈር እኮ ነኝ። ይሄን አነሳሽው ፎቶ? ሰው አላነሳም እንዳትዪ። ሳውንድ ትራኩ ግን ደስ ያለው መንገደኛ መጣሁት። ተቀመጭ። ቆይ እሷ ድሬዳ ውስጥ አልነበረችም ነው መጀመሪያ? ነች እኮ። የት ነው ያረፈችው መጀመሪያ? ኦኬ ሮም ይዛ ነው ብለን ያዘው። بسم الله الرحمن الرحيم يا أيها الذين آمنوا وعملوا الصالحات فلهم أجر غير ممنون ما يكذبك بعد بالدين أليس الله بأحكم الحاكمين بسم الله الرحمن الرحيم يا أيها الذين آمنوا وعملوا الصالحات فلهم ማን ነው የሚለው? ኳስ ኳድ ያለው እንጂ እኔ ኳስ ላይ ብዙም ስላልሆንኩ أجر غير ممنون وما يكذبك بعد بالدين أليس الله بأحكم الحاكمين እንጂ ሲቲ ያ
የእናቴ ሴትዮ ትመልሻለሽ። እሺ ውጪ ለምን ሆኑ ካላችሁ ማለት ነው ድሬዳዋ ውስጥ ውጪ ማደር የተለመደ ነው። በተለይ ግንቦት ወር ላይ ምናምን ውጪ ማደር በጣም ኖርማል ነገር ነው። ምክንያቱም ሙቀቱ በጣም ቀንም ሌሊትም ተመሳሳይ ስለሆነ ኖር ውጪ ማደሩ ለብዙ ሰው ለድሬዳዋ ነዋሪዎች ኖርማል ነው እና ግር እንዳይላችሁ ለማለት ነው። ውጪ ስትሄድ ህሊና ወፎቹ ማታ ማታ ለምን አይበሩ? አማር ይበራሉ። አይቼ አላውቅም። እዚህ እንኳን አይበሩም። አባቴ የሚያነሳቸው ወፎች አሉ ጅቡቲ። እነሱ በየአመቱ በዚህ ጊዜ ወደ ሌላ ሀገር በሌሊት ብቻ ነው የሚበሩት። ምን እናደርጋለን መሰለ? እሱ ከሌሊቱ 8 ሰዓት ይቀሰቅሰኛል። ከዛ ቁጭ እንልና ወፎቹ እስከሚመጡ ድረስ ማለት ነው እናወራለን፣ እንስቃለን። ስለ ወፎቹ ስለ ሁሉም ነገር ነው ደግሞ የሚነግረኝ። ሁሉንም ነገር ያውቃል። ባህሪያቸው፣ ማንነታቸው ምናምን የወፎቹ እንዳለ። ስለ ወፎቹ አንቺን ያስታውሱኛል ይል ነበር። እኔ እነሱን ላነሳቸው በዚህ አመት ላይ ነበር። አንተን እንጂ ባሙሬ ነው ያስቀረኝ። አንቺን ነው የምትመስዪው። የኔ እንኳን እንደዚህ አይሆንም፣ ግን ሞክራለሁ። 4 ቁጥር እኮ አስፈልጋለሁ ነበር፣ ግን እናቴ 5 ቁጥር የዓለሙ ምርጥ የአብሽ ሱቅ ያለው እሱን ልትገዛ ፈልጋ ነበር። ከስራ ስትመጣ ግን ትገዝልኛለች። የት ናት? ስራ በቂ ስራ ከሰራች በኋላ ትመጣለች፣ ትገዝልኛለች። በቂ ማለት እኔ እንጃ። ኳሱን ከገዛው አንድ ነገር ነው። ጅቡቲ ነው ከአባትሽ ጋር የምትገናኙት? አይደለም። እሱ እንደ ስራ ሄዶ ነው? እኔ ምን አይነት ወፍ ነኝ? ህሊና ተነስታ ሄደች። ህሊና አለች። ምንድን ነው? ገምቼ ነበር። ኳሱን ልትገዛለት ነው የሄደችው። እርግጠኛ ነኝ። ኳሱን ከሰጠችው በኋላ ደግሞ ደስ አይለውም ብዬ ነበረ። ለምን እንደሆነ ግን እንጃ። ማለት አቡዬ እንዴት ሰጠሽ? ለኔ እኮ አይደለም ላንተ ነው የገዛሁት። እኔ ለሱ ትራንስፈር አደርግለታለሁ። ግዢልኝ አልኩሽ። ወሬ እንዳለ ይሄ አልነበር እንዴ? እኔ አልፈልግም። አማር ወሰደው። አልፈልግም። አማር ምንድነው ችግሩ? ይሄ ራሱ ኳስ አይደለም እንዴ? አንደኛ የዓለም ምርጥዬ ኳስ ስትለኝ አልነበር? አሁን ተቀይሯል። ቆይ ለምን? አንቺ ስለገዛሽው
እኔ በከዛው ምን ችግር አለው? ታውቃለች እንደማልገዛ እሱ መግዛት ያለበት ነው። አማር ይቅርታ አላወኩም። እኔ ይቅርታ ባቡር ስላመለጠሽ አቡሼ ለእናት ምንም እንዳይላት ነግረዋለሁ። እናቴ ለሱ አትደውልም ለኔም አትደውልም። ወፎቹ ማታ ማታ ሲበሩ አይጠፉም? ይጠፋሉ፣ ግን በተፈጥሮ መንገዳቸውን ማግኘት ስለሚችሉ ጠፍተው አይቀርም። ጠዋት ይመለሳሉ። እናቴ ብትሆን ደስ ይለኛል ነበረ። አንቺ እንደ አባትሽ ፎቶ ቆንጆ እንደምታነሽ እኔ እርግጠኛ ነኝ። አመሰግናለሁ። አባትሽ መቼ ነው የሚመጣው? አባትሽ አላውቅም። የሆነ የሚያመሳስላቸው ነገር እንዳለ እኮ ከመጀመሪያው ተናግረናል። የምር እኔም አላውቅም፣ ግን አባትሽ ተመልሶ ይመጣል። አይመጣም። አይመጣም። ዝም በይ። ዝም በይ። ኳሱን ወስደዋለሁ። ሂድ ውሰጂ። ያለ ምርጥ ኳስ አይደለም ግን ችግር የለውም። እዛው ሜዳ ላይ ተጫወቱ። ደግሞ ጎበዝ ነው ኳሳም
ፎቶቹን ብናያቸው አሪፍ ነው። እሱን የምታነሳው ፎቶች ሄደች ማለት ነው በስተመጨረሻ። ይህን ይመስላል እንግዲህ የዛሬው ሾርት ፊልማችን። ያው አንዳንድ ነገሮች እንግዲህ እንዳያችሁት በራሳችሁ ጥረት ሆኖ የሆነ ማትገዙት ካልሆነ ወይ ለማድረግ ያሰባችሁትን ነገር ቀድማችሁ አስባችሁበት በቃ ያን ፕሮሰስ እየሄዳችሁ እያለ ነገር ግን የሆነ በመሀል ድንገት ፊታችሁ ድቅን ሲል አላ ይሄ ምንም መቀበልም አትፈልጉም ወይ ደግሞ እንዳሰባችሁት ስለማይሆን የሆነ ያን ያህል ደስታ አይሰጣችሁም ነው የተረዳሁት። እንግዲህ እዚህ እንትን ላይ ብቻዬን ይመስላል የዛሬው የሾርት ፊልም ሪያክሽናችን። ይህን ቻናል እንግዲህ ያው ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ አሪፍ ቪዲዮች የላችሁ እመጣለሁ።